ፍፄ እውነቱን ነው ቤተሰቦች፣ ልጅቷን ችግር ውስጥ እየከተታችኋት ነው እያለን ያለው እውነቱን ነው። ምክንያቱም ያ ልጅ የተደበደበው በሃይሚ ምክንያት ነው። ማንም ይሁን ማን ለሃይሚ ማንም ይሁን ማን ልጁ የተደበደበው ግን በሃይሚ ምክንያት ነው። በሃይሚ በተነሳ ጉዳይ ነው እየተደበደበው ያለች። ይሄ ነገር እንኳን ወደ ህግ ቦታ ቢሄድ እንኳን ሃይሚ እዚህ መሀል ውስጥ አለች። ችግር ውስጥ መግባቷ የማይቀር ነገር ነው፣ አይቀሬ ጉዳይ ነው ማለት ነው። እና ይሄንን ነገር ደግሞ ፍፄ በደንብ አድርጎ ተረድቶታል። በዚህ ጉዳይ ላይ ሃይሚ ተጎጂ መሆኗን በጣም እርግጠኛ ነው ማለት ነው። ሄኖክ እና ብሩኬ ግን ይሄን ሊያገናዝቡ አለመቻላቸው ለኔ ግራ ገብቶኛል እውነን ለመናገር። ሃይሚ ግን ጓደኞቼ ብላ የምታምናቸው ሰዎች መካከል አንዱ ሄኖክ ነው። የኔን ስም በመያዙ ራሱ ትንሽ አፍራለሁ እና ቤተሰቦች በዚህ በከባዱ ጊዜዋ ከጎኗ ያለው ፍፄ ብቻ ነው ያለው። ፍፄ የጓደኛ ልክ ነው እውነት ለመናገር ማለት ነው። ሄኒ ለሃይሚ ያለው አመለካከት ደስ አይለኝም ቤተሰቦች። ብዙ ቪዲዮ ላይ ለሃይሚ ያለው አመለካከት የሆነ ኔጌቲቭ ነገር ነው፣ የወረደ ነገር ነውና እኔ ጓደኛዬ ነው ብላ ባተሰበው ራሱ በጣም ነው ደስ የሚለኝ ማለት ነው። እውነት ለመናገር ጓደኛዋ ፍፄ ነው። ጓደኛ ማለት በመከራ ጊዜ ከጎናችሁ የሚቆም ነው ጓደኛ ማለት። መከራ ይለያል በነገራችን ላይ። ለእናንተ ማን ጥሩ ጓደኛ እንደሆነና ማን ጥሩ ጓደኛ እንዳልሆነ የምታውቁበት መንገድ አንዱ ትልቁ ነገር ችግር ሲያጋጥማችሁ ነው ማለት ነው። ችግር ሲያጋጥማችሁ ትክክለኛ ጓደኛችሁን በዛውም ተለያላችሁ እና ሃይሚ አሁን የለየችበት ጊዜ ነው ብዬ አምናለሁ በራሴ። ሰላም የጨረቃ ፋሚሊዎች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬም የብሩኬና የሃይሚ ጉዳይ እንደቀጠለ ነው ያለው። መቋጫውን አላገኘም። እንዳውም እየተባባሰ ነው ነገሩ እየሄደ ያለው። በዛሬው ቪዲዮ ላይ ነገሮች ግልጽ ይሆናሉ፣ ነገሮች ይረጋጋሉ ብዬ አስቤ ነበረ። ግን ነገሮች እየተባባሱ እንደቀጠሉ ነው ያሉት። ሄኖክ ለሃይሚ ያለውን አመለካከት ትንሽ ላሳያችሁ። ምንም ነገር ቢፈጠርም ባይፈጠርም እንደ ጓደኛ ካንተ ጎን ነው እኔ ሞን። እንግዲህ ቤተሰቦች ሄኖክ ያለውን ሰምታችሁታል ብዬ አስባለሁ። ቢፈጠርም ባይፈጠርም ካንተ ጎን ነኝ ሲለው ነበረ ብሩኬን። ካሁን በፊት ቪዲዮ ሰርቼበት ነበር፣ እኔም አይታችሁት እንደሆነ። ዛሬም ብቻ ላገኘውና ለምን እንደዚህ እንዳደረገ አንዴ ብቻ እንዲያስረዳኝ ነው የምፈልገው። ከዛ በኋላ አይኔን አያየውም። አሁን እንደዚህ እሄድለታለሁ ከዚህ ሀገር። እንግዲህ ቤተሰቦች ሃይሚ በጣም እያዘነች ነው ዛሬ። ከመንግቸውን ጊዜ በላይ እያለቀሰች ነው ለፍፄ። ሁሉንም ነገር ስታማክረውና ስትነግረው እየሰማን ያለ ነው። ነገሮች በጣም እየከበዷት እንዳሉ ያስታውቃል። አንገቷን ሁሉ ደፍታ ነው እያወራች ያለችው። ምን ያህል እንዳዘነች የምታውቁት በዚህ ነውና አሁን ሃይሚ እንዳለችው ከሆነ ካሁን በኋላ እዚህ ሀገር አልቀመጥም እያለች ነው ያለችው። ከኔና ከብሩኬ ችግሮች መራቅ እፈልጋለሁ፣ ሁሉም ነገር አስጠልቶኛል እያለች ነው ያለችው። ሁሉም ነገር እንደበቃት ያስታውቃል። መከራው እየተደራረበ ነው የመጣባት ያለው። ነገሮች ለሃይሚ ጥሩ እየሆኑ ስላልሆነ ሁላችሁም ባላችሁበት በየሃይማኖታችሁ ጸልዩላት ለሃይሚ። መጥፎ ጊዜዋን እያሳለፈች ነው ያለችው ቤተሰቦች። የራሱን ችግር መፍታት ሲያቅተው እኔ ላይ መጥቶ ሌላ ችግር ይፈጥርብኛል እንዴ? እንግዲህ ቤተሰቦች እዚህ ጋር ሃይሚ ልትናገር የፈለገችው ነገር ቢኖር የራሱን ችግር ሳይፈታ ሌላ ችግር ይፈጥርብኛል ነው እያለች ያለችው። ምክንያቱም የመጀመሪያው ችግር ነገሩን ግልጽ አድርግልኝ ስትለው ነበረ። ሰሞኑን እየለመነችው ነበር ሁሉንም ነገር ግልጽ አድርግልኝ ብላ ማለት ነው። እንኳን ግልጽ ሊያደርግላት ብሩኬ ሌላ ችግር ፈጠረባት። ነገሮች ለሃይሚ እንዲከብዱባት እያደረገ ያለው ብሩኬ ነው ብዬ ነው የማምነው በዚህ ሰዓት። እንደነገርኳችሁ በሃይሚና በብሩኬ ያለውን ክፍተት ተጠቅሞ በመሀላቸው መግባት የሚፈልግ አይነት ልጅ ነው ሲታይ ማለት ነው። እና በውስጥ በኩል ብሩኬን ምን እንዳለው እንግዲህ ብሩኬ ያውቃል ብዬ ያስባለሁ። ወይ እልህ እንዲጋባ ብሩኬ እልህ ውስጥ እንዲገባ እያደረገው ሊሆን ይችላል ልጁ። እና ይህንን ችግር የፈጠረውም ብሩኬ በእልህ ተነሳስቶ ይመስለኛል። አብራችሁ ነበራችሁ ነው ልጁን ስትመቱት? አብራው ነበር አንተ ስራቴ በዙሪያቸው ያሉ ጓደኞቻቸው ማን ለማን እንደሚወግን ማን ለማን የማን ችግር እያሳሰበው እንደሆነ በግልጽ ያየንበት ነው። ሄኖክ እንግዲህ እንደምታዩት ለብሩኬ ነው ሁሉን ነገር ወገንተኝነቱን እያሳየ ያለው። ብሩኬ የሚያደርገውን ነገር በሙሉ ትክክል ነው ብሎ ከጎኑ አብሮት ልክ ነህ እያለው እያበረታታው ነው ያለው። እና በዚሁ አጋጣሚ
ሄኖክ ለሃይሚ ምንም አይነት ክብር የለውም ብዬ ነው የማስበው በእኔ አስተሳሰብ ማለት ነው። ምክንያቱም ብሩኬ ነው የተጎዳው ብሎ ነው እያሰበ ያለው። በዚህ ጉዳይ ላይ ግን ሁለቱም ናቸው እየተጎዱ ያሉት። ግን በበለጠ ሃይሚ በጣም እየተጎዳች ነው እውነት ለመናገር ማለት ነው። ትልቅ ጫና እየደረሰባት ነው ያለው በዚህ ጉዳይ። በመጥፎ ጊዜዋ ከጎኗ የነበረው ፍፄ ነው። ፍፄ በጣም ለሃይሚ ባለውለቷ ነው ማለት ይቻላል። ሄኖክ ረፉ ካታሰበረኝ ቤቱን አትበጥብጡብኝ በእናትህ ና ውጣልን በቃ ረፉ በእናታችሁ እንግዲህ ቤተሰቦች እንደምታዩት እነሱ እየተጣሉ እሷ እዚች ጋር በጭንቀት ቁጭ ብላለች ራሷን መቆጣጠር አቅቷት ማለት ነው። እነሱ ግን ይኸው እላዋ ላይ እንደምታዩት እየተደባደቡ ነው ያሉት። አይኔን ልታጠፉት ነው እንዴ እናንተ ፍላጎታችሁ? ቆይ ምንም ቤት አይደለም እንዴ ልጅቷ ሌላ ችግር ውስጥ እየከተታችኋት እኮ ነው። አይገባችሁም? ያታሰበም እንዴ እሄድልሃለሁ፣ ከዚህ ሀገር እሄድልሃለሁ። ነገር እዚህ ሀገር አታገኝም። አይመለከተው። አሁን ነው እንዴ የምትጠይቀው? አሁን ነው እንዴ የምትጠይቀው? አሁን ነው እንዴ ያሳሰበ? ፍፄ እውነቱን ነው ቤተሰቦች፣ ልጅቷን ችግር ውስጥ እየከተታችኋት ነው እያለን ያለው እውነቱን ነው። ምክንያቱም ያ ልጅ የተደበደበው በሃይሚ ምክንያት ነው። ማንም ይሁን ማን ለሃይሚ ማንም ይሁን ማን ልጁ የተደበደበው ግን በሃይሚ ምክንያት ነው። በሃይሚ በተነሳ ጉዳይ ነው እየተደበደበው ያለች። ይሄ ነገር እንኳን ወደ ህግ ቦታ ቢሄድ እንኳን ሃይሚ እዚህ መሀል ውስጥ አለች። ችግር ውስጥ መግባቷ የማይቀር ነገር ነው፣ አይቀሬ ጉዳይ ነው ማለት ነው። እና ይሄንን ነገር ደግሞ ፍፄ በደንብ አድርጎ ተረድቶታል። በዚህ ጉዳይ ላይ ሃይሚ ተጎጂ መሆኗን በጣም እርግጠኛ ነው ማለት ነው። ሄኖክ እና ብሩኬ ግን ይሄን ሊያገናዘቡ አለመቻላቸው ለኔ ግራ ገብቶኛል እውነን ለመናገር። እሄድልሃለሁ፣ ከዚህ ሀገር እሄድልሃለሁ። ነገር እዚህ ሀገር አታገኝም። አይመለከተው። አሁን ነው እንዴ የምትጠይቀው? አሁን ነው እንዴ የምትጠይቀው? አሁን ነው እንዴ ያሳሰበ? ሃይሚ ለብሩኬም ደግማለታለች። ቅድም ለፍፄ የነገረችውን ከሀገር እወጣለሁ እያለች ነው ያለችው። ካጠገብህ እርቃለሁ እያለች ነው ያለችው። ቤተሰቦች የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።